አላህን ደብዳቤን አጥብቀን ለመያዝ ቃል ምንገባበት ጊዜ አሁን ነው መሆን ያለበት። ለምን አናቅም? ወር እንቆይ፣ አንድ ወር፣ ሁለት ወር፣ ሳምንት እንቆይ፣ ቀን፣ አንድ ዓመት፣ ሁለት ዓመት፣ ከዚህ በላይ 20 ዓመት 50 ዓመት አናቅም። ሚያቃለ ወላሂ ማንም አያቅም። ማንም ምን የተሰጠውን ምን እንዳለ አያቅም። በቃ ሽበቱ ሲመጣ ማስጠንቀቂያ ደውል ነው። ሽበት ጣል ጣል ሲል ሚታጨድበት ነው። በቃ አሁን እየቀረብክ ነው፣ አሁን ወደ ሌላኛው ዓለም ልትዟዟር ነው መልእክት ነው። የመዲና ሰዎች ይባላል إذا بلغوا 40 سنة 40 ዓመት የሞላቸው ጊዜ ተፈረጉ للعبادة ነው፣ ለዒባዳ ይነጠሉ ነበር ይባላል። 40 ዓመት ሲሞላቸው አሁን ማስጠንቀቂያ ደውል ነው ይላል። ስለዚህ ትክክለኛ ተውባ አድርገን ወደ አላህ እንመለስ። የአላህን ደብዳቤ ሁልጊዜ ለማንበብ ቃል እንግባ። ረመዳን እኮ በጣም መሻይኾቹ ቀደምቶቹ አራቱ መዝሀብ በሏቸው፣ በተለይ ኢማሙ ማሊክ ረሕመቱላህ ዐለይህ ረመዳን የመጣ ጊዜ ተረከ ቂራአት አልሐዲስ ነው እኮ ሐዲስን ማቅራት ጭምር ያቆማሉ። ሐዲስ ማለት የነቢዩ ሰለላሁ ዐለይሂ ወሰለም አስተምሮ ከአላህ በኩል የተሰጣቸው ወማ የንጢቁ አኒል ሃዋ ኢን ሁወ ኢላ ወሕዩን ዩሃ። በቃ ምንድነው ለቁርአኑ ጊዜ ሰጥተው የቁርአን ወር ነው ብለው ቁርአን ላይ ብቻ ትኩረት ያደርጋሉ። አስቡት፣ ሐዲስን አቁመው ነው የሚለው። እኛ ምንድነው ከቁርአን ቢዚ ያደረገስ? እኛ ምንድነው የቁርአን ወር ነው። ኢብኑል ጀውዚ አንድ ኪታባቸው ላይ ለጣኢፉል መዓሪፍ የሚባል ኪታባቸው ላይ ምን ይላሉ? ካነ ዐምር ብኑ ቀይስ የሚባሉ ታላቁ ዓሊም ረሂመሁላህ ኢዛ ደኸለ ሻዕባን የገባ ጊዜ አግለቀ ቲጃረተሁ ንግዳቸውን ይዘጋሉ። ወተፈረገ ሊቂራአት ልቁርአን ቁርአንን ለመቅራት ይነጠሉ ነበር። ሻዕባን ላይ ሱቅ ይዘጋሉ። ለረመዳን ዝግጅት ቁርአኑን ይጀምሩታል። ቁርአኑ ከሁሌ ይቀራሉ፣ ግን ከነጭራሹ ሱቃቸውን ዘግተው። ይሄ ነበሩ ቀደምቶች። ለዚህም ነበረ አምር ብን ቀይስ ምን ይሉ ነበር? ጡባ ሊመን አስለሐ ነፍሰሁ ቀብለ ረመዳን፣ ከረመዳን በፊት ነፍሱን ያስተካከለ ምንኛ አማረ፣ ምንኛ እድለኛ ይሆናል። አሁን ነው ማስተካከል። ይሄው ዛሬ ሻዕባን 19 አይደል? አዎ ሻዕባን 19 ነው። 11 ቀን ወይም 10 ቀን ይቀር። ተወዳጁ እየመጣ ነው፣ ተናፋቁ እየመጣ ነው። ልባችንን በኢማን ብርሃን የሚሞላልን ወር እየመጣ ነው። ሁሉም እኮ ማሻአላህ የመስጊድ ውበት የሚታይበት ወር ማለት ረመዳን ነው። እኛ ግን ዓመቱን ሙሉ ረመዳንን እንምሰል ነው መስጊድ